ነገሩ አንድ የሆነ ብሔራዊ ፌስቲቫል ይመስላል። ሁለቱ ባላንጣዎች ሲገናኙ ቦነስ አይረስ መተንፈሻ ታጣለች። 17 ሚሊዮን የከተማዋ ነዋሪዎች ለሁለት ይከፈላሉ። ፖሊስ በተጠንቀቅ ይቆማል። ውዋ ከተማ በሰማያዊ፣ በወርቃማ፣ ቢጫ፣ ቀይ፣ ጥቁርና ነጭ ቀለሞች ታሸበርቃለች። ርችቶች ይለኮሳሉ። ዳንኪራው ያይላል። የታንጎ ስልት ጨዋታ የባላንጣዎቹ ወግ ይሆናል። የመንግስት መስሪያ ቤቶች ስራ ያቆማሉ። ትምህርት ቤቶች፣ ሱቆች በጊዜ ይዘጋሉ። ሁሉም ትኩረቱን አንድ ነገር ላይ ያደርጋል። መሸነፍ በዚህ ጨዋታ ሞት ነው። ትንቅንቁ ከእግር ኳስ ጨዋታም በላይ ሁለቱም በየጊዜው የዓለም እግር ኳስን የተቆጣጠሩ ኮከቦች አፍርተዋል። በኳስ ሜዳው ለታሪካዊ ክብር ተዋድቀዋል። ደጋፊዎች ለያዥ ለገናዥ እስኪያስቸግሩ ተቧቅሰዋል። ጽንፈኞችም ደም ተቃብተዋል። ውድ ሕይወታቸውንም አጥተዋል። መገናኛ ብዙሃን ይህንን የደርቢ ጨዋታ የሚገልጹበት ቃላት ያጥራቸዋል። ዳኞች ጨዋታውን ለመምራት ይቸገራሉ። ተጫዋቾች ስሜታዊ ይሆናሉ። ቢጫና ቀይ ካርድ